ዳናዎች ደራሲ ኸድር ታጁ ተራኪ ሷሊህ አስታጥቄ ዳናዎች ዳናዎች ክፍል 3 2.3 የሼኽ አህመድ ዳኒ የእውቀት ጥባት 2.3.1 የሼኽ አህመድ ዳኒ መራሂ መምህር ጀማሉዲን አልአኒ ቅድመ ውልደት ሼኽ ሐሰን ሸሪፍ ምናልባትም በ12ኛው ክፍለ ዘመን አካባቢ ክሱት የሆኑ ሊቅ ናቸው። በአንድ ወገናቸው እስከ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ቤተሰቦች ይደርሳል የዘር ተቋጥራቸው። በግልጽ ካልታወቀ ወይ ከዓረብ ወይ ከሐረር ወይ ከጎንደር አካባቢ ተነስተው ወደ ራያ ከተሙ። ራያ ውስጥ አበቡ፣ ለመለሙ። በሕይወት ቆይታቸው ከራያ ኦሮሞዎች ጋር ተጋቡ፣ ተዋለዱና ተዛመዱ። የመጀመሪያ ልጃቸውን ሃሞ ብለው ሰየሙ። ከእርሳቸው የሚመዘዘውን ሐረግ በሃሞ ተመተሙ፣ በሃሞ ተራቡ። ሃሞ በሪንቶን፣ በሪንቶ ደዬን፣ ደዬ ቦሮን፣ ቦሮ ባቦን፣ ባቦም ሩብሶን ሲተኩና ሲወልዱ ዘመናት ነጎዱ፣ ትውልዶች ሄዱ። ሼኽ ሐሰን ብርሃነ ህሊናቸው ጥልቀት ነበረው። አይነ ልቦናቸው ግልጥ ነው። ዘመናትን ተሻግሮ የማየት ችሮታ ነበራቸው። በአንድ ወቅት ከኔ ዘር 7ኛ የልጅ ልጄ ሆኖ የሚመጣው ሊቅና ምሩቅ ነው ብለው በትንቢት ሰረገላ ላይ ምልክት አስቀመጡ። የእርሳቸው 6ኛ የልጅ ልጅ ሩብሶ ነው። ባለ ትንቢቱና ከርሱ የሚወለደው ነበር 7ኛው። ሼኽ ግንባሩ ወይንም አደም ኢብራሂም ተብለው የሚታወቁት ዕውቁ ሊቅ የጎንደሩ የሙቃብ አህመድ የልጅ ልጅ በጎንደር ከተማ አቅራቢያ አርማጭሆ በተባለ አካባቢ ኗሪ ነበሩ። በሕይወት ዓለም በርካታ ፍሬዎችን አፈሩ። ልጆቻቸው በመላ ሀበሻ ተሰራጩ። ሼኽ አይፈራ ከእርሳቸው ልጆች መካከል አንዱ ነበሩ። ሼኽ አይፈራ ዑመርን፣ ሼኽ ዑመር አብዱሰመድን፣ ሱለይማንን፣ ሙስጠፋን፣ ሼኽ ሙስጠፋ አብዱልቃድርን እየተኩ በሰንሰለታዊነት ተዘራሩ። ሼኽ አብዱልቃድር አባጋር ጎልጎሎ ተብለው ይታወቃሉ። ሊቅና አዋቂ ነበሩ። በዘመኑ በመንፈሳዊነትም የከፈፉ ናቸው። የአንቱታ ደረጃ ነበራቸው። በጠሪቃ መስክ የሼኽ ከብሬ አህመድ ሷሊህ ትክ ወይንም ኸሊፋ ናቸው። ሼኽ አህመድ ሷሊህ በሐረር ቆይታቸው የተረከቡትን ካዲርያ ተብለው የሚታወቅ የመንፈስና ሥርዓት በሐበሻ ልዩ ልዩ ቦታዎች ተዟዙረው በማዳረስና በማውረስ ይታወቃሉ። ለየጁዬው ለፈቂህ ዙበይር ያጎረሱ እርሳቸው ናቸው። በራያ ደግሞ ሼኽ አብዱልቃድርን አነገሱ። በአካባቢው የመንፈስና ሥርዓትና ጎዳናውን ለማሰራጨት ሼኽ አብዱልቃድር ትክ ተደርገው ተሾሙ። ሐዋ ከሼኽ አብዱልቃድር ትወለዳለች። ሼኽ አህመድ ሷሊህ ራያ በቆዩበት ጊዜ እርሷ ገና ልጅ ነበረች፣ ነፍስ ያልገዛችም ቡጥ። አንድ ዕለት ከኩዮቿ ጋር ስትጫወት ሼኽ አህመድ ሷሊህ ተመለከቷት። በአባትነት ቀርበው ጀርባዋን ዳሰሷት። እርሷ ማኅፀን ውስጥ የኛን ጠሪቃ ከፍ አድርጎ የሚያዳርስ ልጅ አለ ብለው ትንቢት አስቋጠሯት። ከውልደት እስከ አዋቂነት በዘመን ሽረት፣ በጊዜ ሂደት፣ በትውልድ ልውጠት ዕድል ገጠመ፣ ገድ አማረ፣ ትንቢትና ንግርት ሁሉ ሰመረ። የሼኽ ሐሰን ሸሪፍ 6ኛ የልጅ ልጅ የሆነው አቶ ሩብሶ የሼኽ አብዱልቃድርን ልጅ ወይዘሮ ሐዋን ተጣመረ። ብቸኝነቱን በርሷ ሻረ፣ ኩልቱን ጣለ። በመሐከል
ትዳራቸውን የሚያጠብቅ ሕይወታቸውን የሚያደምቅ ደም ተገኘ። ሩብ ሰው ዘር አስቋጠረ። በሐዋ ተጸነሰና ፍሬው አበበ። ከወራት በኋላ ተወለደ። ወንድነቱም ተነበበ። ትንቢት የተከተተለት የበኩር ልጃቸው ወንድ ሆነ። የአመድ ዓመት ተብሎ በሚታወቀው ጊዜ በ1789 ዓመተ ኢትዮጵያ ወይንም በ1211 ዓመተ ሂጅራ በራያ አውራጃ ከመኾኔ በስተ ምስራቅ ገልገሎ ሁርሶ በተባለ ልዩ ስፍራ አንድያ ልጃቸው ተወለደ። ስሙ አራርሰው ተባለ። ኦሮምኛ ነው። አስማማው እንደማለት ነው። አራርሰው ለዚሁ ቤት ብቸኛ ልጅ ነበሩ። አንድ ለናቱ፣ እርሱ የኋለኛው ታላቁ ጀማሉዲን ናቸው። ጀማሉዲን ከዚያ ቤተሰብ ተወለዱ። ደግሞም አደጉ። ለአቅመ ትምህርት ደረሱ። ከእናታቸው ዘንድ የቁርአን ነቢብ ቂራአት ተማሩ። በአካባቢያቸው አስቃሪ ዓሊ ተብለው የሚታወቁ ሊቅ ነበሩ። ጀማሉዲን በዕድሜ ከፍ ሲሉ እናታቸው እመት ሐዋ ወደ አስቃሪ ዓሊ ይዛቸው ሄደች። ለልጇ ዱዓ እንዲያደርጉለትም ጠየቀች። በአጽንዖት ተማጸነች። ለዚህ ልጄ መቀናትና መልካምነትን ዱዓ አድርጉለት። አያቶቹና አጎቶቹ የጦር ሜዳ ሰዎች ነበሩ። የብዙ ወገኖቹ ሕይወት ያለፈው ጦር ሜዳ ላይ ነው። ለዚህም ልጄ ይሰጋለሁ፣ ፈለጋቸውን ፈለጉ እንዳያደርግ አድጎም በጦርነት እንዳይሞት ፈራለሁ ስትል አስረዳች። በእርግጥም በዚህ ስጋቷ ሳቢያ ልጇን በስም ለመካስ ሞክራለች። አስማማው ብላ የረጋ ሕይወትን ከምኞት ጋር ጠምራ አስምራለች። ልክ ነበረች። አስቃሪ ዓሊ መልካም፣ አሁን ላነሳሽው ፍርሃትና ስጋት አይነተኛ መፍትሄ በሃይማኖት ቤተ ትምህርቶች ቁርአን መማሩ የእስልምና አስተምሮቶችን የነፍስ ስንቅ አድርጎ መቋጠሩ ነው የሚል ምላሽ ሰጡ። መላ ያሉትን አዋጡ። እመት ሐዋ በቀረበው ሐሳብ ተስማሙ። ከዚህ ዕለት ጀምረው ልጃቸውን ለአላህ ሥርዓት አስረከቡ። ከእውቀት አዋዋሉ። አራርሰው የነበሩት ጀማሉዲን በመምህራቸው አማካኝነት ስማቸው ወደ ሙሐመድ ተቀየረ። ጀማሉዲን ሙሐመድ ከአስቃሪ ዓሊ መሠረታዊ ትምህርቶችን ቀሰሙ። ቀጥለው ገንዳ ዓሊ ወደ ተባለ አካባቢ ተጓዙ። እዚያም ጊዜያቸውን በትምህርት አሳለፉ። ከገንዳ ዓሊ ወደ ተሉ ኮበለሉ። የሕይወታቸውን ምዕራፍ ወደሚያተልቁበት ሂደት መክነፍ ጀመሩ። የመምህር ያለህ ብለው ተጣሩ። ሁነኛ ሊቅ ማፈላለጋቸውን ቀጠሉ። ያገኙትን ወሬ አድራሽ ሁሉ እያጠያየቁ ተከተሉ። አንድ ዕለት መነሻቸውን ከደዌ ያደረጉ በራያ አቋርጠው ወደ መካ መዲና ለሐጅ ስነ ስርዓት የሚጓዙ ሐጃጆች የልብ ማረፊያ ቦታ ጠቆሟቸው። ቀልብ የሚጠመድበት ሊክና ምንጭ አመላከቷቸው። ወደ ሙፍቲ ሙሐመድ ጧሂር ሂድ ተባሉ። ጊዜ ሳይሸርፉ ወደ ተጠቆሙበት ስፍራ ነጎዱ። ጀማሉዲን ደዌ ውስጥ በተሎ አካባቢ ሙፍቲ ሼኽ ሙሐመድ ጧሂር የተባሉ ምጡቅ ሊቅ ነበሩ። ከሙፍቲ ዳውድ ጋር አብረው ለእውቀት ለቀማ በ1764 ወደ ባህር ማዶ የተሰደዱ፣ በመካ መዲናና በሀገረ የመን የትምህርት ኮሌጆች ውስጥ ለ18 ዓመታት ያህል ዕውቀትን የቋጠሩ፣ በ1782 ለሀገር ቤት የበቁ፣ የራያን አካባቢ በእውቀት ብርሃን ያደመቁ መጢቅ ሊቅ ናቸው። ጀማሉዲን ብዙውን የእውቀት ጣጣቸውን ከሙፍቲ ሼህ ሙሐመድ ጧሂር ቋጠሩ። 13 አይነት ሃይማኖታዊ የትምህርት ዘርፎችን ተማሩ። ለ12 ዓመታት ያህል ከእርሳቸው ጋር ኖሩ። ሙፍቲ ሼክ ሙሐመድ ጧሂር በቆይታቸው ጀማሉዲንን በእጅግ ወደዷቸው። ለእውቀት ያላቸው ስስት፣ ለትምህርት የነበራቸው ጉጉት፣ ትጋትና ጽናት ሁሉ አስደመማቸው። ከተማሪዎቻቸው ሁሉ ለጀማሉዲን እንዲያደሉ ገደዳቸው። ስስትና ስጋት ናረባቸው። ልጄ ሆይ ፈጽሞ እኔን እንዳትለየኝ፣ በባህር ማዶ ጉዞዬ የቃረምኩትን ይህ ልዩ ዕውቀት አላህ ላንተ ነው ያለለት።
ደፍሮ ወይንም ፈልጎ ጸንቶ የሚገበይ ዕውቀት ፈላጊ አጣሁለት፣ ጸንተህ ጥለቅበት በማለት አነሳሷቸው። ለዕውቀት አተጓቸው። ለ12 ዓመታት መገቧቸው። የጀማሉዲን የዕውቀት ኩሬ ከርሳቸው ነው የፈሰሰው። ሕይወታቸው የታነጸውና ማንነታቸው የተቀዳው ከሙፍቲ ሼኽ መሐመድ የወንዝ ጅረት ነው። በተመሳሳይ ወቅት ዳግማዊ ጀማ ንጉሥ ሼኽ ሰይድ ከቃሎ ወደ ራያ ተሰደዱ። በሂጅራ አካባቢ ሄደው ሰፈሩ። በባለጸጎች ነፃ ትብብር የአእምሮ ዕውቀትና የመንፈስ ምጥቀት የሚያስተምሩበት ማዕከል አቋቋሙ። አንድ ዕለት ጀማሉዲን እኚሁን ሊቀ ለመዘየር ደጅ ጠኑ። ወደ ዳግማዊ ጀማ ንጉሥ ዘለኩ። ዳግማዊ ጀማ ንጉሥ ጀማሉዲንን ገና እንዳዩአቸው ለአላህ የተመሰገነ ይሁን የእውነት ልጃችንን አገኘን አሉ። ከዚያ ዕለት ጀምረው ጀማሉዲንን እንደ ልጅ ተንከባክበው ያዙ፣ በዕውቀት አስዋቡ፣ በግሩም ምግባር ገነቡ፣ በአንጸባራቂ ሰብዕና ካቡ። በኋላም የእርሳቸው ወራሽና ትክ አድርገው ሰየሟቸው። ጀማሉዲን ከዚህም ባሻገር በገታ በጅስርና በፈላና አካባቢዎች ተዟዙረው በዘመኑ የፈኩ ከዋክብቶችን አስሰው የጎደላቸውን ዕውቀት በማካበት ዓመታትን ፈጅተዋል። በአስተሳሰብም በዕውቀትም የበለጸገ የጎለመሰ ሆነዋል። የምንባብ ልምድ ጀማሉዲን ሙሉ ቀይ ነበሩ። ገጽታቸው ብራ ነው። የደስደስ ነበራቸው። ልብን የሚያወክኩ ደማምና ፍኩ ናቸው። ቁመታቸው ዠርጋዳ ነው። ፈጣሪ ለሊቅ ቁመና ሰጠ ቢባል በጀማሉዲን ልክ ተክለ ሰውነት የተቸረ ሊቅ ማንም ነው። ከቁመት ፈታ ተደርጎ የተለገሳቸው ናቸው። በተለይም አንገታቸው መለሎ ነው። እንደ ስጋቸው ሰብዕናቸውም ያመረቃል። ከባህሪያቸው ሁሉ የማንበብ ልምዳቸው በጣሙን ይደንቃል። ከወረቀት ጋር ተፋጦ መዋልና ማደር ሰምሮላቸው ኖሯል። በስተርጅና ጊዜያቸው ወደ መኝታ ሲጋደሙ ኩራዝ አብርተው ደራሽ እንቅልፍ እስኪደፋቸውና የኩራዝ ብርሃን እስኪጠፋባቸው ድረስ ከመጽሐፍት ጋር በትኩር ጥምድ መኖሩ ከንቶላቸዋል። ከንባብ ፍቅራቸው ጋር ተያይዞ አንድ ገጠመኛቸው ገዝፎ ይታወሳል። ራያ ሲኖሩ በአንዳንዱ ሌሊት ወደ ሀገረ የመን ተጉዘው ያድሩ ነበር ይባላል። ቤተ ዘቢድ ወደ ተሰኘው ኮሌጅ ዘልቀው ገብተው በሽሽግ ወደ ቤተ መጻሕፍቱ አልፈው አያሌ መጽሐፍትን አንብበው በርካታ ማስታወሻዎችን ጽፈው ይመለሱ ነበር። በአንድ ወቅት ይህንን ድርጊት ደጋገሙ። በኮሌጁ መውጣት መግባቱን አዘወተሩ። የቤተ መጻሕፍቱ ጠባቂ የነበሩት አንድ ሙፍቲ ሌሊት ገብቶ የሚወጣ ሰው ስለመኖሩ ተጠራጠሩ። ሁኔታውን መረመሩ። ድርጊቱን ተከታትለው አጣሩ። ጠባቂው በአንዱ ሌሊት እዚያው ቤተ መጻሕፍት ውስጥ ተደብቀው አደሩ። ጀማሉዲን እንደለመዱት ተጉዘው ወደ ውስጥ ገቡ። እጅ ተፍንጅ ተያዙ። ማነ ተባሉ። ሀበሻዊ መሆናቸውን ገለጹ። በሀገራችን መጽሐፎች የሉም፣ በምንም መንገድ አይገኙም። አንዳንድ መሰረታዊ ጥያቄዎች ያልተፍታቱ እይታዎች ሲያጋጥሙኝ ወደዚህ ከመምጣት የተሻለ አማራጭ የለኝም። እናም መጥቼ ሐሳብ አፍታትቼ ማስታወሻ ይዤ ሄዳለሁ ብለው ሳይጨምሩ ሳይቀንሱ እውነቱን ተናገሩ። ሙፍቲው በሰሙት ቃል ልባቸው ተነካ፣ አንጀታቸው ተውካካ። ፈቃዳቸውን በሐዘን አጅበው ሰጡ። ለቀጣይ ጊዜያትም ነፃ ሆነው እንዲመላለሱ እወጃቸውን በይፋ ቸሩ። ጀማሉዲን በአካል ወይስ በመንፈስ የመን ሄዶ የነበረው የሚለው ካለመብራራቱ ጋር ታሪኩ ግን በስፋት ይታወቃል። የዚህን ክስተት እውነታዊነት ታማኝ ምንጮች ሰብዕናዎችን እንደተረኩት ጠቅሰው ሐጂ ሙሐመድ ወሌም ሰንደውታል። የድርሳናት አበርክቶ የራያው ሊቅ ጀማሉዲን አልአኒይ የእውቀት ማህደር፣ የአዋቂዎች ቁንጮ፣ የሊቃውንት እመቤት፣ የትውልዳን አህጽሮት ነበሩ። የእውቀት ጅረት፣ የጥበብ ትልቀትና ስፈት፣ የመልካም ስነ ምግባር ልኬትና ምጥቀት፣ የደግነት ምኩራብ፣ የስልጣኔ ንጧብ፣ የደጋጎች መክብብ፣ ግኑን ገቢራዊ ሰብ ናቸው። ምይምና አካል እያወጣ በነበረበት ዘመን የትምህርትን መንገድ ጎደኑ።
የድንቁርናን ሸንተረር ደፈኑ። ለሀገርና ለትውልዳቸው የተስፋ ብርሃን ሆኑ። የአሻጋሪነት አክሊል ደፍተው ተደገኑ። በእውቀት ፈነጠቅ፣ በስባኬ ጠንቅ፣ በመሪነት ትንቅ ነግተው አነጉ። ተግተው አተጉ፣ በልገው አበለጉ፣ ደግሰው አሰረጉ። እንደ ንጡህ አየር እንደ ድምጥ ጥጥ ተማጉ። ጎተራቸው በእህል ከተሞላ፣ በረታቸው በጎችን ካቀፈ፣ ማንበብ መጻፍን ቀምሮ ወረቀታቸውን ደርድሮ በሊቅነት ተዋቅሮ ከላከ ቤተሰብ ውስጥ የተገኙ አልነበሩም። ከመሰኬን እንጂ ከበለጸገ መንደር አልወጡም። ማንበብ ድንቁ፣ መጻፍ ብርቁ ከነበረበት አካባቢ ተገኙ። ከልጅነታቸው ጀምረው ከመማር ማስተማር ጋር ቆረሁ። ማንነታቸውን በምንባብና በእውቀት አሞላሉ። በማንበብና በመጻፍ ሩቅ ነፍሳቸውን ካቡ። አዘቦተኛ ሕይወታቸውን አተነቡ፣ አነተቡ። የሕይወት ልምዳቸውን፣ ዕውቀታዊ ዳናቸውን ለትውልድ መገቡ። የዳግማዊ ጀማ ንጉሥ ትክ ሆኑ። የአና የትምህርት ማዕከልን ተረከቡ። ደማቅ ፀሐይ ሆነው ጎሉ። ከ60 በላይ የትምህርት አይነቶችን ያስተምሩ ነበር። ስመጥር ገናንና ብጡር ሊቃውንትን አፈሩ። አያሌ መጽሐፍትን ከተቡ። ድርሳኖቻቸው በአረብኛ ቋንቋ የተጠናቀሩ ናቸው። ከ100 በላይ ግጥማዊ መድብሎችን እስከ 50 የሚደርሱ ስድ ሃይማኖታዊና ታሪካዊ መጽሐፍቶችን አዘጋጅተዋል። ከመጽሐፍቶቻቸው መካከል خلاصة النقية في طريقة الصوفية، الطيار، لمعة نورانية في ذكر رب البرية، أسئلة 9 وجوابها، استمداد النفحات في شرح المنحات، النفحات الإلهية في شرح الرسالة الموسومة، المئات، الكافية لذوي الهمم العالية والأفهام الصافية، كفاية الطالب، الدر الفاخر في شرح الفجر الصافر، مطالع الشروق في مراءة الحقوق، نهاية البغية في شرح الموعظة البهية، نهاية المنى في الابتهال بالأدعية الأسناء في أسماء الله الحسنى يتكسلوا. عندهم بهجة العارفين وصبابة الصادقين، نزهة السالكين، من أقوال أكابر أولياء مسلكين، لطائف إشارات إلى مقام أهل إنايات، نبذة في علم النجوم، المنتخب من بهجة الأسرار وكتاب روضة الأسرار، الميدانية والصلوات العشرة، روضة الأسرار في الصلاة على نبي المختار، تحفة الربانية بالصلاة على إمام الحضرة القدسية، مفتاح المدد في الصلاة والسلام على رسول الله السند، الأسرارية، شرح الأوراد، رسالة لمعة النورانية، رسالة ميمونة الزكية، رسالة الأقائد، رسالة في مراتب التوحيد، أنفع الرسائل بأهم المسائل، تاريخ الأني، فتاوى الأنيና ነጅሙ ልሙኒር የተሰኙት ይታወቃሉ። ሼኽ ሚስባህ ዳና የጦሪቃው ሁሉ ነበረ ችንካር፣ ካለበት ሀገር አግሏል ችጋር፣ ኪታቡ ይንገረህ ረውደቱል አስራር፣ የኹላሷህ ጻፊ የነጅሙ ልሙኒር፣ ምን ሳንካ ይገኛል ለጀማሉዲን፣ በሕሩ ጥልቅ ነበር እንደ ሙሕይዲን ይላሉ። የጀማሉዲንን የቀለም ቀንድነት ሲመሰክሩ የተሰጣቸው ምስክርነት ሕያው የሆኑ መጽሐፍቶቻቸው ያጸናሉ። በተለይም በነጅሙል ሙኒር ጎልተው ይስተዋላሉ። ከዛሬ 182 ዓመታት በፊት ዕለቱ ሐሙስ ነበር። ቀኑ 23 ወርሃ ሶፈር በ1259 ዓመተ ሂጅራ 1830 ዓመተ ኢትዮጵያ ጀማሉዲን ነጅሙል ሙኒር የተሰኘ መጽሐፋቸውን ደጉሰው ያበቁበት ዕለት ነው። 45 መጽሐፍቶችን ዋቢ አድርገዋል። ለዚያ ድርሳን ዝግጅት
በ13 ክፍል አዋቅረው ሰነዱት። 130 ገጾች አሉት። ኪፋየቱ ጣሊቢን ከተሰኘው ድርሳናቸው ቀጥሎ ተማሪና ተከታዮቻቸውን በግላጭ የገሰጹበት ድርሳን ነው። ነጅሙል ሙኒር የጻፉት ለተከታዮቻቸው ይሁን እንጂ የራሳቸውም ተደራሲ ነበሩ። እኛ ሱህታኖች፣ እኛ ደካሞች፣ እኛ ይላሉ ከነፍስያ ጋር ውህደት ፈጥረው ሳይቆራኙ፣ ራሳቸውን እንዳዋቂ መጽሐፋቸውን እንደ መካሪ ሳይሾሙ፣ ብጣቂም ትሁን ሐሳብ የቀዱበት ምንጭ ከነደራሲው ይጠቅሳሉ። አባባይነቱን ያበዙታል። ንጉሳን የሚያጫውቱ እንጂ ምዕመናንን የሚገስጹ ሳይመስሉ መሽገዋል። ግሳጼያቸው ግሩም መወድስ ይመስላል፣ ይጣፍጣል። ትውልድን በገቢር የመቅረጹ ኃላፊነት ባይቻናቸው ድርሳናት በመደኮስ ብቻ ተሰማርተው ቢሆን ኖሮ እጅግ በተባ ብራቸው ብዙ ባስነበቡ ነበር። ዘመኑ ትምህርት በደጁ ፊደል በእጁ አልነበረም። ማንበብ ሆነ መጻፍ አይደፈርም። ዛር ተባርኮ ሰማይ ተንቀጥቅጦ ካልሆነ መጽሐፍም በዋዛ አይገኝም። መፈለግ፣ ማግኘት፣ ማንበብ፣ መረዳት፣ መጻፍ እንደ ውድ የፈጣሪ ስጦታና ጸጋ ነበር የሚታየው። ጀማሉዲን ደግሞ ያ ስጦታና ጸጋ ነበራቸው። መጽሐፍትን ለማንበብ ልክፍተኛ ናቸው። የበጎ አንባቢ፣ የሚራቀቁ ጸሐፊ ነበሩ። ዘመናቸውን በመክደም ተሳኩ። ደንከራ ጊዜያትን ተሻገሩ። ምንም በማይታለምበት ዘመን አነበቡ። ከአንሳ በላይ መጽሐፍትን ጻፉ። ከውስጣቸው በፈነጠቀው ጠሊቅ ብርሃን የአያሌዎችን ውስጣዊ ጽልመት ገፈፉ። ትውልዶችን በዝማኔ ያከፈፉ። ሊቀ ሊቃውንትም በመልክ በልክ ተሰድረው ታዩ። በእርሳቸው ጥረት እንደ እምቡጥ አበባ ተፈለከኩ። ግብዓ መቲቅነትን ተቀቡ። በዘመናት ፋፉ፣ አበቡ። ሀገርና ትውልድን አስዋቡ። ከሁለት ክፍላተ ዘመናት በፊት ያለው እኛነት ሲካኝ አንገት ያካናሉ፣ በአንድ ዓይን ያስለቅሳሉ። የህሊና አይነ ማዝን ጠርገው ያፈካሉ። ቅዥበታዊ መሻትን ይደርዛሉ። ከነርሱ ወዲያ ላሳር ያሰኛሉ ጀማሉዲን። በእርግጥም ተጨባጭ ዕውቀት፣ ሕያው ክስተት፣ ታላቅ የውበት ፈርጥ፣ የለውጥ ዥረት፣ የሥልጣኔ ዘውግ፣ ልባዊ ነጸብራቅ፣ የህሊና ባንዲራ ናቸው። የሐጅ ሥነ ሥርዓትን በማስጸናት ጀማሉዲን ትውልድን ከማስተማር በእነጻ ከመምከር ድርሳናትን ላስተምሮ ከመቋጠር ባሻገር በዘመኑ እንደ ሐጅ ሚኒስቴር ሆነው ያገለገሉ ናቸው። የሐጅ ሥርዓት ለማድረስ የተነሱ ሰዎችን የሐጅ ጉዳይ የሚያስተምሩ፣ ነፍስና መንፈስን ለሥርዓቱ የሚገሩ፣ ቅድመ ግንዛቤ የሚሰጡ፣ በቂ ዕውቀት የሚያስጨብጡ፣ ዱዓና በረከትን የሚለግሱ እርሳቸው ናቸው። ሀገሬው ለሐጅ ከመነሳቱ በፊት ከእርሳቸው ዘንድ ሄዶ ይታነጻል። በጊዜው የመላ ሀበሻ የሐጅና የሐጃጆች ጉዳይ ኃላፊ ነበሩ ይባላል። ነጅሙል ሙኒር በተሰኘው መጽሐፋቸው በዚህ በእኛ ዘመን መጽሐፉ በ1259 ዓመተ ሂጅራ ወይንም በ1830 ዓመተ ኢትዮጵያ ነው የተጻፈው። በዚህ በእኛ ዘመን በአካባቢያችን አስተዋልኩ ብዙ ተረተኛ ሐጅ አድራጊ መሐጀጅ ግድ ሳይሆንበት ይነሳል። ያለ ስንክ ለሐጅ ይጓዛል። የሐጅ ሥነ ሥርዓትና ሁኔታን ሳያውቅ ጉዞ ይጀምራል። አንዳንድ ጊዜ ሃይማኖቱን በሚጻረር መልኩ ጉዞውን ያካሂዳል። ሴት እንኳን ሳትቀር ያለ ወኪልና አጋር ብቻዋን ትሳፈራለች። እንዲያ በማድረጓ ከአላዋቂያን ሙገሳ ታገኛለች። ሊቃውንት ግን ሐጅ መቼ ግድ እንደሚላት ልታሟላው ስለሚገባት መቼ መጓዝ እንዳለባት ድንጋጌውን አስፍረዋል በሚል ሐቲታቸውን ለሐጅ ጉዳይ የእውነትም አበጣሪ እንደነበሩ በመኮርኮር አመላክተዋል። ለሥርዓቱና ለጉዳዩ መቃናት ወይንም ስምረት ላቅ ያለ ትኩረት ይሰጡ ነበርና በዘመኑ ሐጅ ለመሄድ የእርሳቸውን ፈቃድ ማግኘት ያስፈልጋል። ሰዎች ሐጅ ለማድረግ የሚያቀርቡላቸው ጥያቄ እርሳቸው በቀላሉ እንደማይቀበሏቸው ይነገራል። ትንሽ ያለፋሉ። ከእርሳቸው ጋር ጥቂት ካልቆዩ ልሂድ ስላለ ብቻ ለመላክ ሳይፈቅዱ ያቆያሉ። አድራጎታቸው
ለክፋት ነው ብሎ የሚያስብ አልነበረም። በእምነት የበለጸጉ ታላቅ የመንፈስ አባት ናቸውና በዚያ ማንም አይጠረጥራቸውም። ሁኔታቸው ግራ ያጋባል። አንድ ሰው ነሸህ የሰዎችን የሐጅ ጥያቄ ለምን በአፋጣኝ አያስተናግዱም ሲሉ ጠየቃቸው። በምላሻቸው አስፈነደቁት፣ ቀልቡን አጠረቁት። ከዚያ ሄደው ግንብ ብቻ አይተው ሳይጠቀሙ እንዳይመለሱ የመንፈስ ስንቅ ላስቋጥራቸው ብዬ ነው ብለው መለሱለት። ይህንን የጀማሉዲንን ስንቅ ወደውና ፈቅደው የሚቀበሉ ብዙ የዘመኑ ሊቃውንቶች ነበሩ። እንደነ ሼህ ቡሽራ ክብሬ፣ ሼህ መሐመድ ኑር አባቲና አይነቶቹም ከነዚህ ውስጥ ይጠቀሳሉ። የሾንኬው ሼህ ሐጂ ጀውሃር ሃይደርም አንዱ ናቸው። በአንድ ወቅት ለሐጅ ተነሱ። ግድ ባይሆንም ወደው በቅድሚያ ከጀማሉዲን ጋር 3 ወራት አሳለፉ። የረመዳንን ወር እዚያው ጾሙ፣ የመንፈስ ስንቅ ተቀበሉ። ከዚያም ጉዟቸውን ቀጠሉ። ሼህ ሾንኬ አላሁመ ባሪክ ለና ፊ ረመዳኒ የሚል የግጥም መድብል አላቸው። ለዘመን አዝማናት በስፋት ታዋቂ፣ በትውልዶች ሽግግር ውስጥ ቅቡል ነው። ይህንን መድብላቸውን ከጀማሉዲን ጋር በነበሩበት ጊዜ እንዳዘጋጁት ይታመናል። የሐጅ ጉዟችንን በረመዳን በረከት ባርክልን፣ ተቀበለን እንደማለት ይመስላል የግጥማቸው እግረ መንገድ ወይንም ኮንቴክስት። ጀማሉዲን በሐጅ ጉዳይ ተጠሪና አስፈጻሚ ሆኑ እንጂ እርሳቸው ግን ሐጅ አላደረጉም። መካና መዲና ለመሄድ አልታደሉም። ሙሉ የዕድሜያቸውን ልክ ይናፍቋቸው የነበሩትን ወዳጃቸውን በግንባር አልዘየሩም። ነቢዩ ሙሐመድን ሄደው አልተሳለሙም። ለምን ሳያስብል አይከርም። በእርግጥም ያሰኛል። ለሃይማኖታዊ ትእዛዙ አዳሪነታቸው አያጠራጥርም። በሀብትም በኩል የሚታሙ አልነበሩም። ለተማሪዎቻቸው ቀለብ የሚሆን ቢሆንም በዘመናቸው 4 ጋሻ መሬት ከ1000 በላይ ከብት ነበራቸው። ለነቢዩ ሙሐመድ ፍቅርም ተሸናፊ ናቸው። ታዲያ ምን ጎደላቸው? ይህንን ጥያቄ ሙፍቲ ራያ ሼክ መሐመድ ሲራጅም ሲያሰላስሉት ኖረዋል። ለጥያቄያቸው ምላሽ የሚሆን አንዳች ምክንያት አጥተው ሲቸገሩ ቆይተዋል። የኋላ ኋላ በአንድ ወቅት ከጀማሉዲን ልጆችና ተማሪዎች በኩል በቂና አጥጋቢ ምላሽ አገኙ። አንድ ዕለት ራያ ውስጥ ደጋጋ አካባቢ የሚኖሩት ሐጂ የሱፍ መሐመድ ያሲን ጀማሉዲን ለምንድነው ሐጅ ሳያደርጉ የቀሩት በማለት ሙፍቲ ራያን ጠየቁ። እኔም እንደርሱ ስጠይቅ ነበር ብለው መለሱ ሙፍቲ ራያ። ጀማሉዲን በዘመኑ የገነኑ ነበሩ። ለሀገር የሚያስቡ፣ ለሃይማኖት የሚጠበቡ፣ ለምእመናን የሚሸበሩ። በዚያ ባህሪያቸው በርካታ ጠላት አፈሩ። እንኳንስ ሐጅ ለማድረግ ከቦታ ቦታ ለመንቀሳቀስም በጣም ተቸገሩ። በአንድ በኩል አጤ ቴዎድሮስ ዞብል ድረስ መጥቶ ጎነተላቸው፣ አስቸገራቸው። በሌላ በኩል ውቤ የሚባል የአስመራ ባላባት ወረራቸው። ወዲህም አጤ ዮሐንስ ለአያሌ ዓመታት እያሳደደ ወጋቸው። ሲኖሩ ቅራር አላገኙም። ወደ ሐጅ መውጫ ቀዳዳ መሮጫ ሜዳ አልተቸሩም። በአማራ፣ በትግራይ፣ በአስመራ በኩል ነፃ መንገድ አልነበራቸው። ከዚያም ሐጅ አላደረጉም የሚል ምላሽ ወረወሩ። አሳዛኝ ትዝብት አካፈሉ። በእርግጥም በእስልምና ሃይማኖት መሠረት ሐጅ ለማድረግ የመንገዱ ነፃነት አንደኛው መስፈርት ነው። ጀማሉዲን ከነቢር ሁኔታቸው አንጻር ሐጅ ለመፈጸም አይገደዴ ናቸው። ከሥራ ተልኮ እንዲያ ዘመናቸው እና እርሳቸውን ተመልክቶ የቱንስ ያህል ሸክም ተሸክመው እንደኖሩ አጢኖ ዘመናቸውን ዘመንን አልፈው መፈጠራቸው ሲስተዋል ከልብ ያሳዝናል። ልቅስናቸው ነፍስያን ይመታል፣ እዝነ ህሊናን ይነካል፣ ሰርነ ልቦናን ይሰረስራል፣ አዛኝ ድንጋይ ያደርጋል። ሸክም በማይጠላ ትከሻቸው ብሶት ባላጎበጠው ጫንቃቸው ትውልዳንን እንዳዘሉ ሲታወቅ ዳግም እንደገና የግልብጥ ያስደንቃል። ግርምቢጥ ውዳሴ
ከንቱ ያስደረድራል። ጀማሉዲን አልአኒ የሊቃውንት ስጋዊና መንፈሳዊ ንዋይ እንደነበሩ ያስደመድማል። ቤተሰባዊ ሕይወት ጀማሉዲን በሕይወት ዘመን ትዳር መስርተው ፍሬዎችን አፍርተዋል። የሻህ አሊ ልጅ የሆነችዋን ወይዘሮ ዳድኢዮን አግብተው ታላቁን አብዱሰመድን ወልደዋል። ሼኽ አብዱሰመድ ከአባታቸው ጋር ሆነው የስደትን ስቃይ የቀመሱ ናቸው። ከጀማሉዲን ህልፈት በኋላ በአና ማዕከል የተተኩ እርሳቸው ናቸው። ጀማሉዲን ወልያ የተባለች ልጅ በበኩርነት ወልደውም ነበር። በእርሷ ስም አባ ወልያ የወልያ አባት ተብለው ይጠሩ ነበር ይባላል። እንዲሁም ወይዘሮ በድርያን አግብተው አስያን፣ ነፊሳን፣ መርየምን ወለዱ። ወይዘሮ ፋጡማን አግብተው አመቶን ጨመሩ። ከወይዘሮ ሷሊሓ ረይሓና የተባለች ልጃቸውን አገኙ። በአምሳላቸው 7 ልጆችን አፍርተው ዘራቸውን ለምድር አቆራኙ። በአንድ በኩል ለእውቀት ክብር ስለነበራቸው፣ በሌላ በኩል ተማሪዎቻቸውን ማበረታታትና ምድራዊ ሕይወታቸውን ማድራት የሚቀናቸው ነበሩና ሴት ልጆቻቸውን በመላ ለተማሪዎቻቸው ዳሩ። አስያን ለሼህ ሃይደር፣ ነፊሳን ለሼኽ አብዱልቃድር ዓሊ፣ መርየማን ለሼህ አደም ከቢር፣ ረይሓናን ለሼኽ ማሕሙድ ፈላና፣ አመቶን ለሼኽ ያሲን ወዳጆ እየዳሩ አጣመሩ። ዘራቸውን በእውቀት አጥንት አጣብቀው አንሰራሩ። ተፍጻሜት ጀማሉዲን በሕይወት ዘመናቸው ጫፍ የአጤ ዮሐንስን የጅምላ ጭፍጨፋ አስተናግደዋል። የጦር መሳሪያ አልባ ተማሪዎቻቸውን ለከወሜታ አስተናብረው በሐሳብ በብዕርና በጸሎት እየመከቱ ለዓመታት በስደት ኖረዋል። ይህንን ወቅት እንደ ዋሻ ባለሟሎች ወይንም አስሐበል ካፎች ሆነን ለመኖር ተገደን ነበር በማለት ነበር የገለጹት። እንዲያኖረው በ1873 ወይንም በሂጅራ አቆጣጠር በ1299 ዓለምን ተሰናበቱ። ምስጋና ለአላህ አተሕያቱ ሊላህ በሚል ቃል እስትንፋሳቸው ተፈጸመ። ከየጁ ክፍለ ሀገር በገፍራ አካባቢ ኮረሚ በተባለ ልዩ ቦታ አጽመገላቸው አረፈ። ለ70 ዓመታት በመምህርነት አሳልፈዋል። እርግጥ 60ና 50 መሆኑን የገለጹም አሉ። ሼኽ ሚስባህ ዳና በቋጠሯቸው ስንኞች የጀማሉዲንን ምድራዊ ኑረት ሲመሰክሩ ከመሬቱ ሁላ ራያ ታድሎ ጀማሉዲን ሞላው የዲኑን ጎደሎ 7 10 ዓመት ኸልቁን አጣቀመ ቀኑን እየቶመ ሌሉን እየቆመ የሱኛውን መውደድ አጣንለት ዲካ ሸሪዓና ሐቂቃ ለአኖች ተሳካ። ሂጅራ በርሱ ዘመን ነበር እንደ መካ ይላሉ ጀማሉዲን ከምድር በላይ ያዋሉትን አበርክቶ ሲጠቁሙ። በተለይም ከትምህርት ማዕከላቸው ጋር ጎልተው ይታወሳሉ። ከስማቸው ቀጥሎና ተከትሎ በትምህርት ማዕከላቸው ይጠራሉ። የአና አቡልባጅ ነበሩና ጀማሉዲን አልአኒ የአናው ጀማሉዲን ተሰኝተው ይታወቃሉ። ታላቁን ሼኽ አህመድ ዳንይን ጨምሮ እሉፋን ሊቃውንት በጀማሉዲን አማካኝነት ከአና ማዕከል ታንጸውና ተመርተው የወጡ ናቸው።